አበደሻ ቀስ እንዳትጋጭ ግን እንዳለ ከፊት አበቃ። ይሄ ነው ሰርፕራይዝ። እንጨት ነው አርፈሽ ኦኬ። እሺ አትገልጪኝ። በብሩክ ሰርፕራይዝ አደረግንሽ። ምንድነው? ቆይ ቀስ በይ፣ እንደዚህ ዙሪ። መጀመሪያ አንዳንድ ነገር አውራት ብሩክ ምን ቢኖረው መጀመሪያ ሰላም ተበላችሁ። መጀመሪያ ሰላም ተበላችሁ እንዴ አይኔ ተጨፍኝ። ጭራሽ ካሜራም አለ፣ ካሜራ አለ። ሰላም በቅድሚያ። እሺ ወዴት ነው ካሜራው? ፊት ለፊት እንደዚህ አሁን ቀጥታ። አዎ ወይኔ እሺ ሰላም በይ። አግለጡኝ በእናትህ። ወይኔ ተው ወይኔ ኧረ ፋዘር ተው ምንድነው? አይ ፋዘር ላንቺ አግዞ አይንሽን ስናስር ፋዘር ላንቺ አግዞ ሊገለን ነበር። እጅ ወደ ላይ ጋርድም ቀጥረሽ ማመዞር ሰው መውደድ ሲሰጣችሁ በየቦታው ጠባቂ ይኖራል። ወይኔ እሺ አሁን ሰላም በይ። እንዲዞርሽ ወዴት? እንደዚህ እዛው ሆነሽ እንደዚህ። አዎ እሺ ግለጡኝ በእግዚአብሔር ግን ሰላም። ኧረ እንገልጥሽም አውሪ ቶሎ። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ ይመስገን። ግን አይኔን ጨፍኖኛል። ምን እንዳለ አላውቅም። ምን ሊያደርግ እኔ ምንም የለኝም። እኔ ይሄው እዚሁ እንደያዝናት ታግታለሽ። ብራውራቱ ኧረ ልጅ ቀልድ ነው። እሺ አንድ ሺህ ሰላም በያቸው። በስርዓት አልኳቸው እኮ ሰላም እንዴት ናችሁ? ግን ምንድነው አላማችሁ? እኔ ምንም የለኝም በስሜ እውነት ይኸው በስምሽ ምንም የለም። ይሄ ስልክ ባንቺ ስም አይደል እኮ በቃ ስልኬ ነው። አሁንማ በስምሽ ብዙ ነገር ይኸው ቦርሳዬን ይኸው ምን እንዲኖርሽ ነው የምትፈልጊው? ምን እንዲኖርሽ ትፈልጊያለሽ በስምሽ? እኔ በስሜ ኧረ ቡቡ ከእንደ አዲስ ትጠይቀኛለህ። ታውቅ የለ እኮ ንገሪኝ። አሁን ቤተሰብ አለ፣ ሚፍታ አለ። አሁን ሚፍታ አያውቅም። ምንድነው እኔ ፍላጎት ስልክ ነው። በነገራችን ላይ እኔ ፍላጎቴ ብዙ ነው፣ ተገድቦ አያውቅም። የሰው ልጅ ፍላጎት ብዙ ነው፣ ተገድቦ አያውቅም። አሁን በቃ ያስፈልገኛል ብለሽ ብታስቢ ምንድነው? ለምሳሌ እኔ ቤት መኪና እፈልጋለሁ እና እሱማ ይፈልጋል። እኔም እኮ እሱን ነው የምፈልገው። ታዲያ ተናገሪ፣ ዝም ብለሽ አትናገሪ። በቃ ቤት መኪና እፈልጋለሁ። ያው አሁን ላይ መሰረታዊ ነገሮች እነሱ ስለሆኑ በተለይ መኪና፣ የራይድ ደግሞ በጣም አማሮናል። ታክሲ ራይድ አጨነቂ። ለማንኛውም ከባድ ስጦታ አልሰጥሽ ነው። ምንድነው እዚህ ጋር ሚንኮሻኮሽ? ከባድ ስጦታ እሱ ነው ስጦታው። ቆይ ቀስ በያ እንዴ! አንቺ ደግሞ ኧረ ጨነቀኝ በእግዚአብሔር። የምር እናግታት እንዴ! እኔ እንቅልፍ ልተኛ ነው። የአበባ እርሻ ነው ልንሰጥሽ ያሰበና ይሄ ሳምፕል ነው። ኦኬ እሺ፣ ወደ ሌላ ቦታ መዞር እንዳዞር ይቀጥበይ። ወደ ካሜራ ኦኬ፣ አንተ ፍታላ። ወደ ካሜራ ምንድነው? ወደ ካሜራው ምን ልታረጉኝ ነው ግን? አዎ ቀስ በይ። እንኳን ደስ አለሽ። አበባ ከሰጠሽ የአበባ እርሻ ገዝቷል እሱ። ይሄ ሳምፕል ነው። እሺ ስንት ካሬ ነበር? ኧረ እንዲህ ሺህ ካሬ ሁላ ቁጥር የለውም። እንዲህ ሺህ ልቀቀኝ፣ አታስጨንቅ። አርፈሽ ቆሜ ተባልሽ እኮ ሴትዮ። ፀጉሬን አታበላሽ እና ወደድሽው? አዎ ሰርፕራይዝ። እሺ እኔ ቤተሰብ አበባ ሰጥቼሽ አላውቅም። አበባ ከሰጠኝ ቆይቷልና አንዳንዶቹ እንደዚህ ዞሮ አይደለም የሰጠኝ እና ልንበርከክልሽ ነበር። እሺ አንቺ ቀጥበይ። የትም ወለም ዘለም የለም። እሺ ምን አደረኩኝ? ከዛ ይኸው እንዲህ ነው አንፈልግም። እንደዚህ አይደለም። ምን እንጨት ውጣል? እንደዚህ አሁን ተንበርክኬሽ ይኸው ወይኔ አመሰግናለሁ። አንቺ እንትን ለማስወብስቶል ላይ ተፈጠፈጥኩልሽ። እሺ በቃ አሁን ወደድሽው? መጀመሪያ ደበረሽ፣ አሁን ወደድሽው? አይ አሁን አሰጣጥህ ራሱ አሪፍ ነው። ለምን ዝም ብሎ እንደዚህ ያለውበት ሁኔታ ምቹ ላይ ይሰጣል። አይሰጥም? እንደዚህ አይነት ታይም አይሰጥም? ተጀምሯል። ይሰጣል። ተጀመረ እኮ በእኔ ተጀመረ። እንደውም ወንዶች ስጡ፣ እንጨት ስጣችሁ፣ ስጡ፣ እንጨት ስጣችሁ ማለት ነው። ምንድነው አላማችሁ? የአበባ ሳምፕል አበባ ለመስጠት ነው። ተመቸሽ? ባይዘው የአበባ እርሻ ከፍቻለሁ። በጣም ወድጄዋለሁ። ቤተሰብ አይ ሚስተር ያወራን የወንዶች ጉዳይ። ኧረ በእናትህ አትንቀልቅ። አማርኛ ነው። አንድ አበባ ስለሆነ አንድ አነሰ እያለን እኮ ነው። ምንድነው ኮሌጅ ነው? ምንም የለም። ምን የምር እንደዚህ በጎን አይቻለሁ። ምንም የለም። አንቺ ቀጥበሽ አስጨንቀኝ። የሆነ ነገር አይቻለሁ። ብዙ ነገር ልናማክርሽ ነው የጠራንሽ። ምንድነው ታማክሩኝ? የአበባ እርሻ ቢዝነስ ግን ለኤክስፖርት ነው። የአበባ እርሻ ቢዝነስ ልጀምር አስቤያለሁ እና ይሄ ሳምፕሉ ነው። አሁን ጀምሬያለሁ እኮ። እኔም ሁሌ አበባ ይሰጠኛል። ስለፈልግም አይደለም። አሁን ይሄ በትንሹ እኮ ጀምሬያለሁ እና ይሄ ሳምፕሉ ነው እና አሪፍ ነው።
ገና እየፋፋ ያለ አበባ ነው። አሪፍ ነው። አዎ ቆንጆ ነው። እንደኔ እይታ በጣም ወድጃለሁ እኮ። አበባ ትወጃለሽ እንዴ? አበባ የሚጠላ ሰው አለ? አሁን ልጀምርልሽ ነው እና ለምን ገበሬ አላረግሽም? አንተን ስተርሻስ ከነሱ ጋር ትያለሽ። ኮከቤ አትክልተኛ ነው አልልህም መቼም። ማናት ኮከቤ? እንደዚህ ወንድ ቢሆን ተይካት ነበር። አንተ ቦስ ፈልጓል ሰሪት ዳር ኮከቤ ፈልግ። እኔ መስገባኝ አነሰሽ። እሺ አይ የምር ግን በጣም ወድጃለሁ። እንዳይደብርሽ ካነሰሽ እኮ ችግር የለውም እንጨምራለን። እንዴ እኔ በጣም ወድጃለሁ። የምርሽን ነው? እውነት ጌታ። ሽታው ምን ይላል? እስቲ ያሽች። እንደ ብሩኬ ጥሩ መዓዛ አለው። እንዴ ወይኔ ኮከቤ ነይ በይው። ለማንኛውም ይሄ ካነሰሽ ማለት ነው። ኦኬ ይሄኛውን አበባ ላይ ይቹ ምስካው በጣም ብዙ ነው አለ አበባ እኮ አበባ ላይ ይቹ ይሄኛውን አበባ 1 2 3 4 ልቆጥረው ነው። ነጭም አለው። በኢየሱስ ስም ምንድነው? አበባ እሺ አበባ ነው ግን ምን ታረጋላችሁ እዚህ? ሰርጋለሁ አንቺ ምን ነው እንቀር ቲሸርት እንቀር ቶሎ በነጭ እኔ እግዚአብሔርን መኪና እንደዚህ ሲሆን ማየው እንዴ እንትን ሰርግ ሲኖር ነው። ማን ሊያገባ ነው? ማን? ኤፍሬም ነው። ስለ ኮከብ እያሰብን ነው ግን እኔ ስለ ኮከብ እያልኩ እሷ ኤፍሬም። እሺ ተገኘ ምንም አበባ አሁን ብዙ ሁላ ይሄ ነው። አሁን የእርሻዬ ብዙ ይሄ ነው እስካሁን የወጣው ካነሰሽ ብዬ ነው። በነገራችን ላይ አይነት በጣም ሁለቱንም ወድጃለሁ። ይሄንን አረ ይሄም ያምራል ግን ተው አታስፈራኝ። ዘርፋችሁ ነው እንዴ? እጂ ጠፊ ባለ ይሄንንስ አልወደድሽም? ያምራል ወድጃለሁ። ምን አለ? ምንም የለውም ግን ነው። አረ ይሄ ልጅ አንዴ እንደዚህ አይሆንም። እንካባክ እንዴ። ለማንኛውም የኔ ቆንጆ የኔ ቅመም ማለት ዛሬ ጠራሁሽ። ምሪ ከፍቷ እንካ ልንካው ይሁን ንኪው እንዳታጨውብኝ። ወይኔ እስቲ ንኪው ጌታ ሆይ ንኪው። ከፈታ ኧረ በራ ደስ ይላል። እስኪ ኧረ ጮኸ። ለማንኛውም ስሚኝ ቀስ ብለሽ ስሚኝ። አንተ የምር ቁልፉ ነው ይሄ የሱ። ለማንኛውም አሁን ቀስ ብለሽ ስሚኝ። በጣም እንትን ሆነችና ነው እኮ የአበባው ትንሽ ነገር ነው። አበባው ላይ ነው ትኩረትሽ? ነው አልገባኝም። ምን ጀምራችኋል? ይሄ ምን ፊደል ነው? ቲ መኪና ገዝቼ ማለት አረ ምን ማለት ነው? አላስጨንቃት እኔ እያለች ነው ገዛው መኪና። አረ እባክህ እንዴ መኪና ገዛ ይላል እንዴ? ማስቲካ መሰለ እንዴ? አታምኚኝም? አረ እኔ እንደዚህ አይነት ትልቅ ነገር አላምንም። አይታችኋል። ኮንፊደንስ የላትም በል። አይ አይደለም እኔ እኮ ድሪም ይላል ቲሸርቱ ለራሱ። አንተ አላነበብኩትም ነበር። ገዝቻለሁ መኪና። እስኪ ማለልኝ ማርያም እግዚአብሔር በኢየሱስ ስም እኔ አንቺ ሰርፕራይዝ ላድርግበት። ምንም አበባ ፎገራ ታይታል ከመኪናው በላይ አበባ ፎገራ አይደለም ጌታ አይደለም ግን በጣም ደስ ብሎኛል። እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ የምርህን ነው ግን መግባ ጋቢና ላንቺ ብቻ ነው። ሃይሚ ብዬ አስለጥፍበታለሁ። ምን ቁልፉን አይ ቀስ በቀስ ገና ሳልጠግበው ይስ የምር ግን አንተ ማለት እኔ እንጃ ላሳይሽ የተፈራረ ቪዲዮን ምናምን እኮ ከፈተ ምናምን እንደዚህ ንክት ሳረግ ከፈተ። ከዛ ድምጽም አመጣ። እንደዚህ ነው እንግዲህ አላመንኩትም። በቃ እንደቀልድ ነው የሄድኩት ከሱ ጋር ላይ ያወራው። በቃ ሰሞኑን የጠፋው ለዛ ነው ጠፋ እያስተካከልኩ ነበር። ሪስፔክት ለማንኛውም ዝም ብዬ ሄድኩና ገዝተውት መጣሁ። በቃ እዛ ያው ቤተሰቦቼ የሚወጣ ደስ ይላቸዋል ብዬ ተስፋ አደርጋለሁ።
ከዚህ በኋላ የራይድ ወጪ ያስቸግሮኛል እያለች ነበር ማለት